የቀን ጨለማ ዘመኔን እምባዬ ቆጥሮት ሐዘኔን ከወደኩበት ብነሳም ባንቺ ብርታት ነው አልረሳም በፍጹም ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንቺ የለኝም የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለው ዘላለሜን ወድሻለው ለምን ቢባል ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድሽ የጥሩ አፍቃሪ ናሙና የውስጤ ብርታት ነሽና አነሳውሽ ጸሎቴን ለአምላኬ ሳደርግ ሕይወቴ ሰምሮ እንዲቃና ከኔ እኩል ለፍተሻልና አነሳውሽ ጸሎቴን ለአምላኬ ሳደርግ። ሰላም ሰላም የዩቲዩብ ፋሚሊ፣ ዛሬ እንደ መጀመሪያ ቪዲዮ እንደምንሰራው እንደ መጀመሪያ ቪዲዮ እንደመሆኑ መጠን ዛሬ የመጣሁበት ቪዲዮ ምንድነው ካላችሁኝ፣ ዛሬ እንግዲህ ለረጅም ጊዜ የምወዳትን ጓደኛዬን ማለት ፍቅረኛዬን ለሷ ያለኝን የፍቅር እንግዲህ የውስጤን ፍቅሬን ልገልጽላት ፈለኩና እሱንም በጣም እየፈራው ነው ማለት ትቀበለኝ አትቀበለኝ የሚለው ነገር በጣም እያስፈራኝ ነበረ እና ረጅም ጊዜ ሰውዳት ስለነበረ እና ጓደኞቼን አሁን ደውዬ እዚው ጠራና ከዛ እንግዲህ አንድ ላይ ሆነን የሚሆነውን ነገር እናያለንና ወደ ጓደኞቼ ስልክ ልደውል። ሄሎ አቤ፣ እንዴት ነህ? ደህና ነህ? አዎ፣ እዚህ መናፈሻ ግሪን ነኝ መናፈሻ። ኦኬ፣ እዛ አካባቢ ናችሁ? በቃ መጣሁ። የሆነ ነገር ላዋራችሁ ብዬ ነው። አዎ፣ የሆነ በጣም አስፈላጊ ጉዳይ ስለሆነ ነው። በቃ መጣሁ። እሺ፣ ወይ አቢ ጓደኞች እንዴት ናችሁ? አማን ነው? ሁሉ ሰላም? ጤና አሪፍ ነው? ዛሬ ዝም ብዬ እኮ የሆነች ነገር ላማክራችሁ ብዬ ነው የጠራሁት እና ያው ለረጅም ጊዜ ስወዳትና ሳፈቅራት የነበረችውን ልጅ ዛሬ እስቲ ፍቅሬን ትቀበላለች ወይ የሚለውን ነገር ሐሳብ እንድትሰጡኝ ነበር። ያው እሷ እንደ ወንድም ነው የምታየኝና እኔ ደግሞ ያው በጣም ወዳታለሁ፣ በጣም ነው ማፈቅራት ለረጅም ጊዜ። ገነትን እንዳትሆን። አዎ እሷ እኮ ምን ያወራ ነው ጥቁ የምር እሷ ነው። አዎ በጣም ስለመወዳት ነው። በቃ ምንም ማረጋት ገነትን። አዎ እሷ እኮ አንተን እንደ ወንድሜ ነው የምታየው፣ ለወንድሟ ነው የምታየው እኮ። እኔ ምንም ማድረግ አልችልም። ይሄ የተፈጥሮ ጉዳይ ነው። በቃ ወደድኳት እኮ። ፍቅርን ልትገልጽ ነው? አዎ በቃ እንጃ ባቢ በል አራት ሳቁ ምንድነው? በዚህ ሐሳብ ላይ እኮ እናንተ እንደ ወንድም እንድትሰጡኝ ስለፈለኩ ገነት አንተን አሁን አንተ እንዲህ ብለህ ብጠይቃት ምን ብለህ ነው የምታስበው? እኔም ግራ ገብቶኛል፣ ጨንቆኛል። እግዚአብሔርን አቢ በእውነት መቼ ነው አሁን ስሜት የተሰማኝ? እኔ ለረጅም ጊዜ ራሴው ጋር በቃ አምቄው ይዤ ነው። ለረጅም ጊዜ ነው። ይደብራል የምር። እኛ እኮ ሁሌም ካዘናም ነው እኮ አንተን ችግር ተረድተን እኛም የኛም ችግር አንተ ተረድተን ነው። አንተ ግን እሺ ምን ለኛ ደብቀህ ስንት አንተ እንደዚህ አሁን እሺ ፍቅር እኮ እንዲህ ከንቱ አይደለም። እንዲህ ዝም ብለህ ብቻዬ እኮ የምችለው ነገር አይደለም። ምን ላድርግሽ አብኔ አቅሜን ሁሉ አሳጣኝ የሷ ፍቅር። የምሬን ነው የምልህ። በጣም ነው እኔ እሷን ሳያት በቃ በጣም ውስጤ ሁሉ በቃ ይነዝረኛል እኮ። ግን ፕራንክ እንዳሆነ እኔ ኧረ አይደለም፣ በእውነት አይደለም። በቃ ወሰንክ ትጠይቃለህ? አዎ በቃ በዚህ ሐሳብ ላይ የሆነ ነገር ባሉልኝና
እሷን ደውለን መጥራትም ካለብን እንጥራና እስቲ አደራችሁ ነገር ምንም አልጣም ቢያንስ አቅም ሁኑ ለኔ እናንተም ተስፋ ታስቆርጡ ግን እሺ ብላ የምትቀበል አይመስለኝም ኧረ ተው ወይ ፎንቃይ ምን ላድርግሽ በቃ ኖርማል ነው አንተ አሁን እንትኑ የምታወራው አዎ እግዚአብሔር እኔ ራሴው ጋር ከማቆይ አውርቼ የሆነ ነገር ቢፈጠር ይሻላል እኮ አንተ አሁን ብትመታኝም ምንም ብታረገኝም በቃ እኔ ሲሪየስ አይመስላትማ አንተ አሁን ብታወራም እቺ እንጂ እኔ የእውነት ላይ የምትቀበል አይመስለኝም እሺ ያለውን ነገር አብረን ብናይ ግን ደስ ይለኛል አዎ ማን ይደውል ከሁለታችሁ እኔ ቢሄድ ደስ ይለኛል ከዚህ ቦታ ኧረ ተው በእናትህ አብቴር ባቢ የምራ ነገር ኧረ ባቢ አንድ ነገር በለው እግዚአብሔር እንጂ ይከብዳል እንደምታወራው እስቲ ገብርኤል በለው የምር በጣም ነው የምወዳት እኔ በጣም ነው ማፈቅራት እኔ አላፍርም ባይዘው እሷን በማፈቀር ምናምን ነገር ምንም አፍሮ ፍቅር ገብቶሃል ይሄ ተፈጥሮ ጉዳይ ስለሆነ ምንም አላፍርም እኔ ግን እሷ እዛ ጋር ሄጄ ምንም ነገር ብትል እኔ ደስ ይለኛል ምንም ብትል ማለት ብታስከፋኝም ምንም ችግር የለውም እኔ ስለምወዳት ምንም ነገር ብታረግ እኔ ሲሪየስ ነው እውነት አይ ዶንት ኬር እኔ ምንም ብትለኝ እሷ ማለት ነው ግን በቃ ፍቅሬን ብቻ እንድትረዳ ነው አስፈልገ አይ እሷ መታቀም እኮ እኔ ያው ፍቅሬን ፍራንክ እንዳይሆን እግዚአብሔርን ፍራንክ መስለኛል ለኔ አንተ እንደ ሲስተር ወላት ነው ኖርማል እንደ ሲስተር ይኮን እኔ በጣም ነው የምወዳት እንደዛ ኖርማል ከሆነ ምን ችግር አለ እንጠይቃለን እኛ አንተ ጠይቁልኝ በቃ እኔም በቃ የሆነ አሁን ይደውልና እሷም መታ ምናምን ያለውን ነገር ብናወራ በቃ እሷ ግን የምር ሲሪየስ እሺ ብላ የምትቀበል አይመስልም ደግሞ እንዳይከፋ እሷ አሁን እንዴ ብትል ሊከፋ ይችላል አዎ እሱማ እንደማወራው ላይሆን ይችላል ግን በቃ ያለውን ነገር አስበበት ከሆነ ይሁን ችለዋለሁ የሚመጣልኝ ምንም ነገር እኔ በሷ በኩል የሚመጣውን ነገር አሁንም ቢሆን እኔ እቀበላለሁ ችግር የለም እንደዛ ቆም ብቻ እናንተ ተባበሩ በቃ አቅሙ ነው ለኔ በቃ ኖርማል ነው አንተ ደውለኛ በቻረን አቅም እናግዛለን ወይ ገኒ እንዴት ነሽ አለው እግዚአብሔር ይመስገን ደህና ነሽ ምን ጠፋለሁ አለው እኮ አንቺም ደግሞ ጠፍተሻል ሰሞኑን አይቼሻል አቅም ምን ነው ስልክም አትደውይም ነው ኦኬ ስራ ቢዚ አድርጎሽ ነው በቃ ችግር የለውም አሁን ፈልጌሽ ነበር ስራ ከሌለሽ ኦኬ ከሰዓት ነው የምትገቢው ስራ በቃ አሁን ላግኝሽ እንደዛ ከሆነ በቃሽ ግሪን ነን በቃ ግሪን ነን እኛ ከአቢ ጋር እዛ ግሪን ነን እሺ በቃ ነይ እጠብቅሻለሁ ነይ እሺ ስንት ደቂቃ 15 20 ደቂቃ እሺ በቃ እሺ ደስ ይለኛል እሺ ቻው ይሻላል ሰው በእኛ ተጨከመ ደስ ነው ምን እንደምትለኝ አላውቅም ብቻ ግን ምን እንደምትለኝ ማልግባና የሆነ ጫወታ ናቸው ፎንቃይ ዘፈን ነው አውጣ አረ የቀለዳችሁ ቀልድ ጀመራችሁ ምን ቀልድ ይመስለኛል እንደ ሲሪየስ ነገር አይደል በቃ ኖርማል ነው እና አንድ በራስህ ድምጽ ልጋብዛችሁ በል እዚህ ደግሞ ጅንተው ስሜትን ወደሷ ልብን ወደሷ እንደ በግ ኑሪ ተብዬ እንደ ምንድነው ምኖረው የምድር ጨው ነሽ ተብዬ ተደበረ ነው አብ በጣም አረግ ነው በእናትህ እግዚአብሔር የት እንጠብቅ ነው ቦታ እንቀመጥ ወረዛ ጋር የምድር ጨው ነሽ ተብዬ
መጣች ራሱ ፈራ። አሁን ምንም ያስፈራ ነገር የለም። ኖርማል ነው ማለት በጣም ፈራ። እሺ ደህና ናችሁ? እንዴት ነሽ? ዱአይታችን አማን ናችሁ? እንዴት ናችሁ? ምንድን ነው ዛሬ? ምንድን ነው ካሜራው ነው? እሱም የሆነ ሊነግርሽ የምፈልገው ነገር ስላለ እኮ ማለት በካሜራው ፊት ምናምን ነው። አዎ ያው ዛሬ በጣም ትልቅና በቃ ቢያንስ ይሄንን ነገር ሰርተሽ ምናምን የምር ነው። እንዴት ምን ሆነክ ነው? ሰርፕራይዝ ነው። ያው እነሱም ልክ ሰርፕራይዝ ማለት እኮ ማለት እኔ ማላውቀው ለኔ ሳትነግሩ እንዴት እነሱም አያውቁም። ያው ሰርፕራይዙ ለኛም ሰርፕራይዝ ነው ማለት የምራችን ነው። አይ የምር ምን ነገር ነው? ምንድን ነው ማለት? አይ እኔ ይሄ ልደት ምናምን ካለችው ገና ነው አልደረሰም። ወሩ ምን አስባችሁ ልደቱ ነው እንዴ? አይ እና ምንድን ነው ታዲያ? በሶስት ወር ልዩነት ነው እንዴ አንቺ ልደት የሚከበረው? አይ የምር ታዲያ ግራ አጋባችሁኛ። ካሜራ ምናምን እሱ ነው መጣው ጓደኛችሁ ካሜራ ጓደኛዬ ማለት በቃ ሰምተሽው ምን ትይኝ እንደሆነ አላውቅም፣ ግን ያው ያስጨነቀኝ ኪታን ተጨነቅኩ በጣም። ማለት ምን ነገር ነው? ምንድን ነው? እስኪ ንገረኝ። ማለት ዝምባትኝ ማለት በነገር ካትኑር እንደካት በጣም ያሳተክ ጫዋታ ዝም ብሎ እሺ ደህና ነሽ? አይ እንደዚህ እሺ ደህና ነሽ ምናምን ብለው ዩቲዩብ ባዚ ጀምሬያለሁ ቤተሰቦችን ተዋውቂያቸው በል ምናምን እንደዛ በቃ ጀምራል ሰብ ያረክና እንደው እና በዚህ አጋጣሚ ያው ዩቲዩብ ጀምረናል። ዋው ፋሚሊያችንን ያው ተዋውቂ ሰርፕራይዙ ይሄ ነው። ለዚህ ነው የምር ደስ ብሎኛል። ሰላም እንዴት ናችሁ? ለኛም እንዴ አትናገርም አላችሁ? ያው አንድ ላይ ሰላማችሁ በያላችሁበት ሰላማችሁ ብዙ ይበልልኝ ማለት ደስ ብሎኛል ወንድሜ። የምር ማለት ካሁን በኋላ እንሰራለን። ስምሽን ብትነግሪ ቲኖ እኔኮ ወይም ገነት ኦርቲኖ ኦርገነት ይሄ ደግሞ ባቢ የልጅ ስም ነው ያለን። ምንም ማድረግ አይቻልም። ያንተ ልጅ የኔ ደግሞ ጽዮን ይባላል። አውቀዋለሁ። ችግር የለውም። አንተን እኮ እኔ ራሱ መናገር እችላለሁ ነው። ችግር የለውም። ፕሮፋይል ላይ ያለውን ስም አይተው አይረዱ አትናገሩም። ያው ነው እና ደግሞ ሰብሰብ ብላችሁ ቶሎ መጣሽ ግን 15 ደቂቃ ምናምን ቶሎ መጣሁ። ደብሮኝ ነበር ቤት ነው ስደውልልኝ መጣሁ። ሬዲ ያለ እንደ 40 ሚኒት ውስጥ ራይድ አለ መሰለኝ። ደግሞ አምሮብሻል። ያይመት ይዛካ ቴንክ አመሰግናለሁ። እናንተም ፋቡላችኋል። ፋቡላ ደግሞ በተለይ አንተ አምሮብሃል። አቤ ራሱ እረተው በእናት ሙሽራ መስላል። ብዙ አይመስልም። አምሮብሃል ብቻ። ባቢም ደግሞ ደርሳለች። ለጠበሳ ደርሷል። ባቢ ራሱ የደረሰች ነው። ሰማይ ባቢ ሲጀመር የሆነ ቀን ሲጀናጀን ነበር መንገድ ላይ የሆነ አጋጣሚ ያየው ነበር። አይቼክ ከሆነች ልጅ ጋር ምናምን መንገድ ላይ ነው እንደሚገለባበጠሽ አፎግሩኛ። ግን ከእነ ነው የምታገኙት? አንዳንድ ሰው ዳገት ሆኖብናል ያለው መጥበስ። እናንተ ከየት ነው የምታገኙት? አብያ ቀላ ሳቢያ ቀላ ንገረን። እኛም ሲጀመር እኔ የለውበት አይ ንገረንና እኛም እንጥበስ። ምን ሆነ ነው እኔ አዲስ ነገር ግን በህይወታችሁ አንድ ሰው ወደዱ፣ አንድ ሰው አፍቅሩ፣ አንድ ሰው ወደዱ እና እንደሱ አይደል ታዲያ የሚሆነው? ምን ለማለት አይ ማለት ምን ለማለት ነው አልገባኝም። እና ሰው ሁለት ሶስት ሚሊዮን ለምን ነው እንደዚህ በፊት ምታፈቅ? አይ ያው ከጊዜው አንፃር ነው እንደዚህ ያልኩት። ኑሮ ውድነቱ ማለት እና ባይሆን ለችም ታዲያ 6 ልታረግ ነበር። ኑሮ ውድነት ባይኖር አይ ችግር የለውም። እኔ አጣብሳለሁ እኔ አጣብሳለሁ። ችግር የለውም። እሱ ጀመረ የለም ነው እስካሁን አለ። አይ ፍቅረኛ ምናምን የለችውም። እኔ እንትን ታውቃለህ ማለት አልነገርኳችሁም።
የምር አለ ናጋ ዛሬ እሱን ለማውራት ስለፈለኩ እና ፍቅረኛ እንዳለች ልትነግረኝ ነው ያልከኝ እንዴ? የምሩ ነው የኔ ደስታ እነሱን እንደሚያስደስት ነው። ገብቶኛል እኮ ገባኝ፣ ተረዳሁ። ግን ማለት ያንተ ሪሌሽንሺፕ መጀመር ከና አቢ ጋር እንዲህ ካሜራ ይዘህ እሱ ነው የምታወራው ወር ምንድነው? ያው እኔ ስለፈለኩ ነው ይሄንን ነገር ኦኬ፣ ለኛ መናገሩ ነው። በዚህ በካሜራው ፊት ሳካለኝ ይሄንን ነገር ለማውራት ስለፈለኩ ነው። ደስ አይልሽም? አይ ደስ ይለኛል እኮ ግን ስለ ሪሌሽንሺፕ ስለሚጀምረው ነገር ይሄን ያክል አስፈላጊ አይደለም። እንደዚህ ካሜራ አድርገው እና እኛን ሰብሰብ አድርገው ማውራቱ እኔ እንጃ ነው ብዙ ምትላለኝም። ግን ደስ እኮ ብሎኛል። ምን ቆይ ምንድነው? ምን አስባችሁ ነው ሁለታችሁ? ማለት እኔንም እኮ ደስ ብሎኛል። ግን ምንድነው ነው ይሄን ያክል አስፈላጊ ነው እንዴ? አቢ ዛሬ ምን ሆነክ ነው? ያው ይሄንን ነገር በዚህ መልኩ ያረ ቆንጆ ሀሳብ ነው እኮ ተረድቻለሁ። አሁን እሷ ትውደደኝ አላውቅም። እኔ ግን የኔን ሀሳብ ደግሞ ስለሷ ስለማታውቃት ሴት ነው እንዴ ይሄን ያክል? እሺ ምንድነው? እሺ ንገረኝ። ማን ናት? ቆንጆ ናት? ኧረ በጣም አይ ደስ ብሎኛል። እሺ ምን ይሆንክ ነው? ካሜራ አጠገብ ሆነህ እንዴት ነው ዳላ የምትለው? ማለት ንገረን የምር ይንገረና ንገረን። እሰምቱ በጉጉት ያጠበቀ ነው ንገረን። እኛም እንስማና እስኪ ፋሚሊዎችም ይስሙ። የምር ንገረን። ችግር ነገር ፈልጋለሁ። ይሄን ያክል አቢ ኮምነት ልጅ ብትሆን ነው በእግዚአብሔር ምን አውቃለሁ። አሁን ማለት እንዴት እስካሁን ያላቀም አሁን ነው ለና መነገር ማለት እንዴት አልናይ እስካሁን የተጨናነቀ እኮ ነው እግዚአብሔር። የእንዝን ያክል ወይኔት ነው የብረና እንደዚህ የምትወራው አይ እኮ ገባኝ። ችግር የለውም እኮ ማለት መውደድ እኮ ያለ ነው። እኔ ገብቶ እንትን ብያለሁ። ግን እዚህን ያክል ምንድነው ብዬ ነው ማለት እዚህን ያክል መጨናነቅ አስፈላጊ አይደለም። አስፈላጊ ከሆነ ደግሞ እኔ እጅ ማናገር እችላለሁ ልጅቱም ማለት ነው። ማለት እኔም አቢም አንድ ላይ ደም ማናገር እንችላለን። አቢ ግን ዛሬ ልክ አይደላችሁ። ምንድነው? ምንም የገባኝ ለና ራሱ ድራማ የመሰለኝ ነው። በቃ እኛ እናቀም ምንድነው የምር የሆነ ማለት በጣም ላይ ድራማ እየሰራችሁ ያለ የመሰለኝ ነው። በትክክል የምታወሩ ከሆነ አውሩ፣ ተናገሩ። ወይ እዚህ ጋር እንደኛ ካሜራ አድርጋችኋል ምናምን ነገር ኦኬ። ለማስታወሻ ልታስቀምጡት ነው? ምንድነው? ና ቁም ንገረኝ፣ የምር ንገረኝ። አትሄድም ማለት ምንድነው? ምንነት ምን ልጅ ናት ማለት ብዙ ጊዜ ሳይሽ ነው እሺ ምንድነው ስታይ ሳይሽ ማረጋው ነው የልጅቷ ስም ማለት በቃ ብዙ ጊዜ ላንቺ ይሄን ነገር ለመናገር ፈልጌ ማለት ምንድነው? ንገረኝ፣ ግልጽ አድርግና አውራኝ። ችግር የለውም። አዳምጠኝ። ጓደኛዬ እኮ ነው እንደው እንደሚማይክ ልጅ ነው። ስለዚህ ለኔ ይሄን ያክል የሆነ ማፈር ምናምን አይጠበቅብህም። እንደ ይሄ ጓደኞች ካሉ ጓደኞቻችን አሉ አንድ እነሱ ፊት ነው የምታወራው። ንገረኝ ምንድነው? ላንቺ ብዙ ጊዜ መናገር ፈልጋለሁ ይሄን ነገር ነው። አንቺ ደግሞ እናቴ ለመንገር በጣም ፈልግ ነበር። ያሁን በጣም እንትን ያልከኝ ነው ምንድነው? ማለት አልገባኝም። የምትናገር ከሆነ አቢት ነገሩት በእናታችን የሚያወራ ከሆነ ያወራ። ምንድነው? ማን ያምነኛል በዚህ ጊዜ አፈርኩ ብል ፍቅሬ መንገር ማን ያምነኛል ፈራው ብዬ ብነጋገር ከድፍን አገር ባገራማን ጭንቄ ልቆ ስብሰለሰል ፍቅሬ እንገራኑ ምንና ያለን ማለት አልገባኝም። ምን ሆንክ ነው? አይቲ በቃ እኔ ታውቂያለሽ ለረጅም ጊዜ ይሄንን ነገር በውስጥ ይዤዋለሁና ምንድነው በውስጥ ያስከው? ዛሬ ይሄንን ነገር ጀምር በቃ ፍቅር ይዞታል። ይሄን ባወራ ደግሞ
ምንድነው ነገር እኔንም በጣም እየጨነቀኝ ነው። አታጨናንቀኝ። ራቢ ዛሬ ምን ሆናችሁ ነው ግን? ግራ አጋባችሁ ነው። ጌታን በጣም እንትን አይለኝ ነው። እሺ ንገረኝ፣ ምንድነው? በጣም አንተ ከልቤ ነው የማወራው እኔ በቃ ከልቤ ነው እኮ ገባኝ እኮ። እሺ ምንድነው? ከልብክ ነው የምታወራኝ? ምንድነው የምታወራኝ? ንገረኝ። ይሄን ቆይ እስኪ አይኔን ያየክ ንገረኝ። ምንድነው? በቃ እንደ ተናገር። እኔ በጣም ነው የማፈቅርሽ። በቃ እኔ በጣም ነው የምወድሽ። ደስታሽማ ደስታዬ ነው፣ ያቃተኝ መለየቱ ነው። ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። ባይ 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 ልቀቁኝ። እኔ ምሬ ነው በጣም ነው የምወድሽ። ምንም ነገር መስማት አልፈልግም። ልቀቀኝ። እሺ በጣም ነው የማፈቅርሽ። አንተ ያማህል እንዴ? ወንድሜ እኮ ነህ። እንዴት ነው የምታስበው? ልቀቀኝ። ሲጀምር አጠገቤ እንዳትደርስ። እኔ እወድሻለሁ። ምንድን ነው የምትይኝ? ወንድሜ ነክ እንደ ወንድሜ ነው ሲጀመር። ኧረ በማርያም ማለት ቤስት ፍሬንድ ነው። እኔ በጣም ነው የምወድሽ። በቃ በጣም ነው የማፈቅርሽ። እሷን እና አይመለከተኝም አሁን ተረጁ። ኧረ ተይ በእናትሽ እና ኦኬ ምን ሆናችሁ ነው? እሺ ቆይ ምን ሆናችሁ ነው እናንተ? የተደረባችሁ ነው ማለት አላሳልፍም ያላችሁ ነው? አቢ ምን ሆንኩ ነው? አንተ ልቀቀኝ። ሲጀመር ልቀቀኝ። እንዳትነካኝ ጫፌ እንዳትነካኝ እንዳትጠጋኝ። ዝርበልልኝ። እሺ ቆም። የት ነው የምትሄጂው? ለዛ ነው ካሜራ ምናምን አመጣችሁ። እኔ በጣም ነው የምወድሽ። እኔ ስለማፈቅርሽ ነው። እናንተ አይመለከታችሁም። እሺ አያገባችሁም። ልቀቀኝ። ተረጅኝ ግን ምንድነው ምረጥ በጌታ በእናትህ እኔ በቃ ስለምወድሽ ጀመር አቢ አይመለከትም። አንተ እንድታወራ ሲጀመር አልፈልግም። እኔ ስለምወድሽ ነው። ተረጅኝ። ወንድሜ ነክ ማለት እንደ ወንድሜ ነው ማይክ እንደዛ ላይ ማለት በቃ ምን እኔ እሺ ላንቺ አልመጠንም። እኔ ፍቅረኛሽ መሆን አልችልም። እኔ ምን ያንሰኛል? ንገረኝ። አዳምጠኝ፣ መጀመሪያ አዳምጡኝ። ምንድነው ምን ሆናችሁ ነው የተደረጋችሁ ነው? ቆይ እናንተ አቢ ግን በጣም ነው የምትገርሙት። እሺ ጌታን በጣም ታሳፍራላችሁ። እኔ አልመጠንሽም። ለምንድን ነው የማትረጂኝ አንቺ? እኔ እኮ ስለሱ አላወራሁም። በቃ እኔ ማለት እንዴት ላስረዳክ? ኧረ እናንተ ግን ምን ሆናችሁ ነው? አቢና ቆይ ሲጀመር አንተ እንዴት ነው የምታስበው? እንዴት ነው የምታስበው? እኔ በጣም ነው የምወድሽ። አንቺ ለምን የማትረጂኝ? እነሱ ምን አጠፉ? ጓደኞቼ ናቸው እኮ እነሱም አያውቁም እኮ። ሚስት ፍሬንድ ነን እኮ በቃ እኔም ማለት ያውቃሉ። እኔ እናንተ ጋር ያለው ምን አይነት ነገር እንደሆነ የሚያውቁ ይመስለኛል። ጠንቅቆ ደግሞ ሲጀምር ታውቃላችሁ፣ ያስመሰላችሁ ነው። እሺ በጣም ነው የምትገርሙት። ተመካክራችሁ ነው። እሺ እኔ በጣም ነው የማፈቅርሽ። ትዬ ተረጅኝ። ቆይ አንዴ አዳምጠኝ። እኔ ተረጅኝ፣ በእናትሽ ተረጅኝ። እኔ እወድሻለሁ። አንቺ ምንድነው? እኔ በጣም ነው የማፈቅርሽ ትዬ። ጓደኛ አንተ ወንድሜ ነክ እንዴት ነው የምጠልሽ? እንዴት ነው እሱ ስሜት አንቺ ጋር ነው። እኔ በጣም ነው የምወድሽ። እና ምን ላድርግ? እኔ በእነሱ ፊት እነሱ ምስክር ናቸው። በጣም ነው የምወድሽ። እኔ በቃ ይወድሻል። ገነት ሲጀመር አታውራ፣ እንድታወራ አልፈቅድልህም። እሺ ዝም በል አንተ። አታውሩ እነሱ ሲጀመር እነሱ ምን አደረገው? እኔን አዋሪኝ። እኔ በጣም ነው የማፈቅርሽ። ቀና በል አትጠጋኝ። መቼም ባላይም አትመኝም አትለምጂም ሌላ ገላም አሃ ሌላ ገላም አልጠረጥርም እኔ አላምንም አትሄጂም ከኔ ሌላ እኔም በማለት ያየሽው ስቃይ ፈተና ላንቺ ሽልማት ይዘጋጅ እንጂ ምስጋና ጠርጥሮ ልቤ በሀሳብ ጎዳና ተወራ ብሎ ሊያምን ይቅርና ያም የፈለገውን ቢል ያሻውን ቢያወራ ያም ትንሹም ትልቁም ሁሉም በየተራ ያም በእርግጥ ሩቆኜ ባይኔ ባላይሽም ቅንጣት ታህል እኔ አልጠረጥርሽም